መስገድ ስትጀምር ኑሮህን ታገኘዋለህ፣ እድልህን ታገኘዋለህ፣ ተስፋህን ታገኘዋለህ። አረጋግጬ የምነግርህ መስገድ ስትጀምር ነው። መስገድ ካልጀመርክ እድልህ ጠላት አለበት፣ ተስፋህ ጠላት አለበት፣ አገርህ ጠላት አለበት፣ ምድርህ ጠላት አለበት፣ መውጫ መግቢያ ኮቴህ ጠላት አለበት። ኮቴህን ይፈልጉታል፣ አሻራውን የረገጥከውን ይፈልጉታል፣ ትቢያውን ይፈልጉታል፣ ወዝህን ጨርቅህን ይፈልጉታል፣ ላብህን ይፈልጉታል። እንዲህ ጠላት አለብህ። መስገድ ስትጀምር ግን ይህን ሁሉ ታሸንፍና ሌላ መንገድ አለህ። ይኸውልህ ወደ ሄሮድስ እንዳይመለሱ በሌላ መንገድ ወደ አገራቸው ሄዱ። ሌላ መንገድ ይሰጥሃል። በምን ተረድተው? በህልም ተረድተው ይልሃል። አየህ፣ ሌላ መንገድ የሚያሳይህ የቤተልሔም አምልኮት ነው። እኔ እኮ ብዙ እኮ ታገልኩ። መንገዱን ግን ያገኘሁት በመንበርከክ በመስገድ ነው። የዕለት አምልኮት ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ብዬ ሰግዳለሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ። ሃሌሉያ ለኤልሻዳይ ሃሌሉያ ለአዶናይ ሃሌሉያ ለያዌ ሃሌሉያ ለኢየሱስ ሃሌሉያ ለጸባኦት ሃሌሉያ ለክርስቶስ ሃሌሉያ ለአማኑኤል ብዬ ሰግዳለሁ። ስትሰግድ ሌላ መንገድ ይሰጥሃል። አለን ሌላ መንገድ አለን። ሁልጊዜ ሌላ መንገድ አለን። ወደ ሄሮድስ እንዳንሄድ ሌላ መንገድ አለን። ስለዚህ ቤተልሔም የሌላ መንገድ ውጤት ናት። መስገድ ስትጀምሩ ቤተሰቦቻችሁ መጥላት ይጀምራሉ። አባታችን ሆይ ብላችሁ መብላት ስትጀምሩ ቤተሰቦቻችሁ የባረካችሁትን እንጀራ ይጠሉታል። እጃችሁን ዘርግታችሁ የምትጨብጧቸው ሰዎች ነገ እጃቸውን ለእናንተ አይሰጡም፣ ይሸሻሉ። እጃችሁ ተባርኳላ፣ የሰማይ እጅ አለበት፣ መንፈሳዊ እጅ አለበት። እግዚአብሔርን አመስግናችሁ የተናገራችሁት ቃል ሌሎቹ ይጸየፉታል። መንፈሳችሁ ሌላ ነው፣ መንፈሳቸው ሌላ ነው። ሰግዳችሁ በግንባራችሁ ያመለካችሁበትን ፊት ቀና ብለው ያዩትም፣ ሹክክ ብለው ያዩታል፣ ተደብቀው ያዩታል። ምንድነው? ማስፈራት ጀመረ እኮ ይላል። ምንድነው ጉዳዩ ይላል። በመጨረሻ አስማተኛ ነው ይሏችኋል። ያ ግርማን የሚከተሉ ስለሆነ በቃ ይህን መተት ሰጥቶታል መሰለኝ፣ ከኛ እኮ የተለየ ፊት ነው ያለው። ፊታችሁ የእግዚአብሔር ሞገስ ነው። አያችሁ፣ ሄሮድስን እኮ ያስደነገጠው ስግደት ነው። ልንሰግድለት መጥተናል የሚለውን አስደነገጠው። ማምለክ ስትጀምሩ ማምለክ የማይፈልጉት ይፈሯችኋል። ድምፃችሁንም ይፈሩታል። ከውጭ ገና ድምፃችሁን ሲያው ሺሺ ፍርሃት የልቦና መባተት የጉልበት ብርክ የሚሰማችኋሉ እኮ